ቤተሰብ ይሃብማ ዩቲዩብ ነው። ታዲያ እንደተለመደው አጫጭር ቪዲዮዎችን ወደ እናንተ ይዤ መጥቻለሁ። እነዚህ ሁለት ቪዲዮዎችን በተከታታይ አቀርብላችኋለሁ። የመጀመሪያውን ተመልክታችሁ ለምታዩት ተንቀሳቃሽ ምስል እናንተ ስም እንድታወጡላት ጋብዣ ያያችሁት ቪዲዮ እናንተ ደግሞ ስም እንድትሰጡ በጠየኳችሁ መሰረት ስም ታወጡላት ዘንድ ጠየኳችሁ። ወደ ቀጣይ ቪዲዮና ድምጻዊ ቴዎድሮስ ካሳሁንን የተመለከተ ነው። ታዲያም የቀድሞ ፊዮሪና የተሰኘውን ዘፈኑን የሆነ ሰው ወደ እንግሊዘኛ ቀይሮት በጣም በሚስብ መልኩ ነው ያቀረበው። ታዲያ እስኪ ቪዲዮውን ላስደምጣችሁ፣ እናንተ ደግሞ እስከ መጨረሻ ድረስ ተከታትላችሁ I still believe I called you again to your summit. In your love I was broken. In your absence I was loneliness. But still until now I cannot forget you. Though we've changed and moved apart, I still believe right there at your side. I promise never to make you cry. Fiorina at your side. I promise never to make you cry. Fiorina, light a shining example. እንግዲህ ዘፈኑ እንዳዳመጣችሁት ይመስላል። ታዲያ የቴዲ አፍሮ ዘፈኖች ወደ እንግሊዘኛ ቢቀየሩ ምን ይመስላሉ የሚለውን ፍንጭ ይሰጣል። ታዲያ እናንተ ደግሞ እየገባችሁ እንደተለመደው ይህችን ቻናል ከፍ እናድርጋት፣ ሰብስክራይብ እንድታደርጉልኝ በድጋሚ ጠየኳችሁ። በቀጣይ በሌላ ቪዲዮ ከዚህ በተሻለ አቀራረብ ይዤላችሁ ቀርባለሁ። ነገር ግን ይህን ለማድረግ ደግሞ የእናንተን እገዛ ፈልጋለሁ።